የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። ትንሽ ቅሙ መረቀን ይመስለኛል። ኢፍጣሩንም ይቀጥላል፣ ዜናውንም ይቀጥላል፣ ያንተንም ንዴት ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ እንግዲህ አንድ እንግዳ ይዘንላችሁ መጥተናል። እንግዲህ የዛሬው እንግዳችን ቀባጣሪ ነው አንደኛ፣ ሁለተኛ ደግሞ የመጣለትን ሁሉ ያወራል። እንግዲህ ግለሰቡን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። የማታውቁት ደግሞ ካላችሁ እስከ መጨረሻው ድረስ ላይክ እና ሰብስክራይብ ያደረጋችሁ ቆዩ። በነገራችን ላይ ዩቲዩብ ላይ ከሚያስጠሉኝ አካላቶች አንዱ ይህ ሰውዬ ነው። ወይዘሮ ዘመድኩን ይባላል። ስለነዚህ አካላት እንፈተፍታለን ኢንሻአላህ ዛሬ። እስኪ አንድ ቪዲዮን እንይ የቀባጠረበት። አንተና ፍልስጤማውያን የምትጣሉበት የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። የኢትዮጵያ ርስቷ ነው። ለኢትዮጵያ የተሰጠ ለንግስት ሳባ የተሰጠ ነው። ይህም ፍትሃዊው ንጉስ ሲመጣ ዓለምን የሚያስተካክለው ዳኛ ሲመጣ እናንተ የምትጣሉበት የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። ስለዚህ በቃ ተመልካቾች እንደሰማችሁት አቶ ዘመድኩን እንዳወራው ኢትዮጵያ ጋዛ ልትወር ነው። ኢትዮጵያ ጋዛ ልትወር ነው። ከዚህ በኋላ ጋዛ የኢትዮጵያ አካል ልትሆን ነው። አይሆንልህም። ሁሌም እያረርክ ትኖራለህ እንጂ ጋዛም ነጻ ትወጣለች፣ አንተም ታራለህ። እያረርክ ቆያለህ ሁሌም። እኔ እኮ ግራ ይገባኛል አንዳንዴ። በቃ በምናቸው እንደሚያስቡ እንኳን አላውቅም። እንዴት ብሎ ነው ጋዛ ሰርጥ የኢትዮጵያ አካል የሚሆነው? ቀባጣሪ ስዊትኩ ጋዛ መሄድ ባህር ዳር እንደመሄድ ነው ያሰበው። ጋዛ እኮ እንኳን አንተ ልትረግጣት የገቡት እንኳን እየወጡ ነው ጋዛ ሰርጥ። ለማንኛውም አንተ እንደምትለው ንጉስ ሳባ ምናምን የምትለው ነገር አንተን ለመርዳት አይደለም የሚመጣው። ለወደፊት ዓለምን አንድ አድርጎ የሚገዛው መሪ አንተን ለመርዳት ሳይሆን እኛን ለመርዳት ነው። የዛን ዘመን የሙስሊሞች ዘመን ይባላል። አላህ ያሳየን። እውነት ለማውራት ጋዛውያን በአንተ ምላስ በቆሻሻ ምላስህ ልጠራቸው እንኳን አይገባቸውም ነበር። ትረዳኛለህ ብዬ አስባለሁ። እሺ ተመልካቾች፣ ትንሽ ሰውየው ስሜታዊ ያደረገኝ ነበረ። አሁንም ያው ከዛ ነገር አልወጣንም። አሁንም አንድ ቀባጣሪ ትንሽ ቅሙ መረቀን ይመስለኛል። ታውቁታላችሁ። ይሄ ደግሞ ፍቅር ሲዝም ይባላል። ዛሬ ግን አሪፍ ነገር አውርተዋል። እስኪ ያወራውን እናድምጣ እንዴ። ሻሸመኔ ላይ የደረሰው ጉዳይ የእግዚአብሔር ቁጣ ነው። በእፎይ ምክንያት የመጣባችሁ ማለት ነው ክርስቲያኖች። እፎይን በመስማታችሁ እኔም እፎይ ነኝ የመሳሰሉትን ነገር እያላችሁ እሱ ስትከተሉ ስለ ቁርአን ያላችሁን አስተሳሰብ እና ስለ ነብዩ መሐመድ እንዲሁም ስለ አላህ እፎይ ያጣመመ ያስረዳችሁን ትምህርት በማመናችሁ ምክንያት ነው የደረሰባችሁ የመኪና አደጋው። እንዲሁም ሌላም ችግር ሊደርስባችሁ ይችላል ከዚህ በኋላ። ስለዚህ ከዚህ ክፉ አስተሳሰብ ውጡ። እፎይ ሰይጣናዊ አስተምሮን ያስተማራችሁ በፍጹም ትክክል ያልሆነ ቁርአን ላይ ያለውን አስተምሮ እያጣመመ እንጂ ለማለት የተፈለገው ምን እንደሆነ እሱ ሳይገባችሁ ወይም ሳያስረዳችሁ ሌላ ትኩረት የሚስብ ነገር ነው። ጥላቻ በውስጣችሁ እንድታነክሱ ያደረጋችሁ ነው። ከእንደዚህ አይነት አመለካከት ብትወጡ ይሻላችኋል። ምክንያቱም ቁርአን ማለት እንደ ክርስትናም ሆነ እንደ ቡዲዝም ከፈጣሪ የመጣ ሃይማኖት ነው። ስለዚህ ከዚህ አሳሰባት ብትወጡ ይሻላችኋል። የባሰውን ለተለየ ጉዳት ሳትዳረጉ። እስኪ ንገራቸው ወንድሜ። እኛ ከረን አልሰማ ብለውናል እነዚህ አካላት። ንገራቸው እስኪ ከገባቸው። በዚህ አጋጣሚ ግን ማመስገን የምፈልገው አካላቶች አንዳንድ ክርስቲያን ሆነው እንኳን እንደነሸቱ መለስ አይነት ያሉ መሰሎችን ማመስገን እፈልጋለሁ። እመኑኝ ኢየሱስ ፍቅርን አስተማረው፣ ጥላቻን አላስተማረም። ስድብን አስተምሮ አልሄደም ኢየሱስ። እናንተ ግን የምታውቁት በማጠልሸት በስድብ በጥላቻ ንግግር ብቻ ነው። ኢየሱስ ግን ፍቅርን አስተምሮ ነበር የሄደው። ከገባችሁ ይገባችኋል።
የኔ ጥያቄ ግን አንዳንድ ክርስቲያን አካላቶች ለምንድነው ግጭቱ የፈለጋችሁት? ምን ሊያደርግላችሁ ነው? የት ሊያደርሳችሁ ነው? በግጭት ምክንያት ያመጣችሁት ስኬት አለ ወይንስ ያሰባችሁት? ስሙኝ፣ ቢቀርባችሁ ይሻላል። ወደዳችሁም ጠላችሁ የትም አትደርሱም። የድሮውን አታስቡ። በቃ አሁን 21ኛው ክፍለ ዘመን ነው ያለነው። ከዚህ በኋላ ሙስሊሙ ማንንም የሚፈራበት ደረጃ አይደለም ያለው። መብቱን በራሱ ያስከብራል። ወደዳችሁም ጠላችሁ ሙስሊሙ በብዛትም በጥንካሬም በእምነትም እየጨመረ ነው ልቡ። በእናንተ ስድብ ብቻ የሙስሊም ህልውና የትም ትንሽዬ እንኳን አይቀንስም፣ ይጠነክራል እንጂ። ከሰማችሁኝ ግን ቢቀርባችሁ ይሻላል። ተዋደን ብንኖር ይሻላል ይመስለኛል። ካልመሰላችሁ ደግሞ ኮሜንት ላይ ጻፉልኝ። ባለፈው ኮሜዲያን እሸቱ መለሰ ስለ ሙስሊም ተጠይቆ የሰጠውን ፖዚቲቭ ምላሽ ሰምተው ብዙ ክርስቲያን አካላቶች እየተንጫጩ ነበረ በየሚዲያው። ለምንድን ነው? ለምን ይመስላችኋል? አላቅም። ብቻ ነው ያወራው እውነት ነገር ነው። እንስማማ ነው ያለው። እነሱ ግን ግጭቱን ነው ያቀረባቸው። ሞክሩት፣ እናያለን። እስኪ አሁን ወደ ቀጣዩ ቪዲዮ እንሸጋገር። ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን። እስቲ ኢቢሲን ተመልከቱ። እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንትን እንደዚህ ያደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረገ። ገና ትቀጠራለህ፣ እያየንህ ታራለህ። ገና የፈለከው እሱን ነው። ኢፍጣሩንም ይቀጥላል፣ ዜናውንም ይቀጥላል፣ ያንተንም ንዴት ይቀጥላል። እናያለን ገና። ለማንኛውም የምትሳደቡ አካላት ቢቀርባችሁ ይሻላል። እምቢ ካላችሁ ግን እናንተ ተሳደቡ፣ እኛ እናሰልማለን። ቻው።